አርእስተ ዜና መጋቢት 24 ለኢትዮጵያውያን በርካታ ድሎችንና እድሎችን ይዞ የመጣ ታሪካዊ ቀን መሆኑን የከፋ ዞን አስተዳደር ገለጸ። በመልካም አስተዳደርና አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን በመፍታት ቀልጣፋና ምቹ የአሰራር ስርዓት መከተል እንደሚገባ በከፋ ዞን አስተዳደር የስነ ምግባርና ጸረ ሙስና ቡድን አሳሰበ። በብልጽግና ፓርቲ መሪነት የተጀመሩ ሁሉን አቀፍ ተግባራት ተጠናክረው መቀጠል እንዳለባቸው ተገለጸ። የቦንጋ ዩኒቨርሲቲ በተፈጥሮ ሀብት አጠባበቅና አያያዝ ላይ ያከናወነ ያለው የልማት ተግባር ተጠናክሮ መቀጠል እንዳለበት የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ ቤንቲ ተናገሩ። የሚሉት ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም እምሩ ነኝ። አብራችሁን ቆዩ። ወደ ዝርዝር ዜናዎች አለፍን። መጋቢት 24 ለኢትዮጵያውያን በርካታ ድሎችንና እድሎችን ይዞ የመጣ ታሪካዊ ቀን መሆኑን የከፋ ዞን አስተዳደር ገለጸ። ባለፉት 7 ዓመታት የለውጡ መንግስት ያስመዘገባቸውን የመጋቢት 24 ፍሬዎች አስመልክተው የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ማብራሪያ ሰጥተዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታይት ብርሃኑ ታቀርበዋለች። የለውጡ መንግስት ብሔራዊነት ገዢ ትርክት ግንባታን በማጠናከር ቅቡልነት ያለው ጠንካራ ሀገረ መንግስትን ለማድረግ የወንድማማችነትና እህትማማችነት እሴት ለማጎልበት እየሰራ መሆኑን የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተናግረዋል። የነጠላ ትርክት ቀርቶ የጋራ ገዢ ትርክትን በደንብ ትኩረት አድርገን አንድነትን መስራት መስበክ የሚችልበት ሁኔታ እንዲኖር በአጠቃላይ ለሀገራችን እድገት በፖለቲካው፣ በኢኮኖሚው፣ በማህበራዊ መስክ ትልቅ ድል ያገኘንበት ለሀገራችን መጪ ድል ትልቅ ዋጋ የተገኘበት እና ብዙ ፍሬዎችን ያየንበት እለት ነው። በፖለቲካው ዘርፍ ብንሄድ ባልተለመደ መልኩ ሁሉንም ማቀፍ የሚቻልበት ሁኔታ እንዲኖር ሁሉም ማህበረሰብ በአገር ጉዳይ ላይ ያገባኛል የሚል ስሜት ሊይዝ የሚችልበት ሁኔታ እንዲኖር የተሻለበት ሁኔታ ሀገራችንን ከተረጅነት ወደ ምርታማነት ለማሳደግ በግብርናው ዘርፍ የልማት ኢኒሼቲቮችን በማጠናከርና አርሶ አደሮችን ኑሮ ለመቀየር በተሰራው ስራ ውጤት መመዝገቡን የተናገሩት ዋና አስተዳዳሪው የኩታ ገጠም እርሻ እንዲሁም የሜካናይዜሽን ግብርና ከመቼውም ጊዜ በላይ ትኩረት ያገኘበት መሆኑን ጠቁመዋል። ግብርናን ማሻሻል የሚቻልበት የሀገራችንን ፖቴንሻል እምቅ አቅሞችን በለየ መልኩ ድጋፍ ተደርጎ ህዝባችን ተጠቃሚ መሆን የሚችልበት ሁኔታ እንዲኖር የሚያስችል ምርትና ምርታማነትን መጨመር የሚቻልበት ሁኔታ እንዲኖር የሚያስችሉ አሰራሮች ተዘርግተው ዛሬ ውጤታቸውን እያየን ያለንበት ሁኔታ ነው ያለው። ህዝባችንም እየመሰከረ ያለበት ሁኔታ አለ። ያሉ ማሳዎች በደንብ መታረስ የሚችሉበት ሁኔታ እንዲኖር፣ ምርት ሊሰጡ የሚችሉበት ሁኔታ እንዲኖር በአመት አንድ ብቻ ሳይሆን 2፣ 3፣ 4 ጭምር በጋንም ጭምር በመስኖ ዘመናዊ በሆነ መልኩ መጠቀም የሚችልበት የበጋ ስንዴ አምርተን ውጤቱን ማሳየት የቻልንበት ሁኔታ ነው ያለው። በክላስተር እርሻ መታረስ የሚችልበት ሁኔታ እንዲኖር ድጋፍ ተደርጎ ውጤቱን ማሻሻል የሚቻልበት ሁኔታ የባለሙያ ምክርና የባለሙያ ድጋፍ ታክሎበት የምርቱ መጠን ሊጨምር የሚችልበት ሁኔታ እንዲኖር የሚያስችል ስራ ተሰርቷል። ወደ ሜካናይዜሽን መግባት የሚችልበት ሁኔታ እንዲኖር ተደርጓልና ግብርናው ዘመናዊ የሆነ ግብርና መሆን የሚችልበት መንገድ እንዲቀየስ ተብሏል። የለውጡ መንግስት ከተማ ልማትን ለማጠናከር እንዲሁም የኑሮ ውድነትን ለመቀነስ የአምራችና ሸማች ትስስር መፍጠር፣ የመንገድ መሰረተ ልማት ስራዎች ማስፋፋት፣ የንጹህ መጠጥ ውሃ ተደራሽነት ማሳደግ፣ የገቢ አቅም ማሳደግና ህገወጥ ንግድ ቁጥጥር በለውጡ ወቅት የተከናወኑት ተግባራት መሆናቸውን አቶ እንዳሻው አንስተዋል። ምርትና ምርታማነትን ማሳደግ እና ወደ ገበያ ማቅረብ፣ ከውጭ የሚገቡ በውድ የሚገቡ ነገሮችን የማስቀረት ስራ በሀገራችን እየተሰራ ያለበት ሁኔታ ነው ያለው። ትልቅ ዋስትና ነው። አንዳንዴ ሰው ሰራሽ የሆኑ የኑሮ ውድነቶችም አሉ። ህገወጥ በሆነ ንግድ የሚካሄድበት ሁኔታ አለ። የዚህን የህገወጥ ንግድ የመቋቋምና የመከላከል ስራዎችን የመስራት ገበያ ላይ የሚወደዱ ምርቶችን ደግሞ ቅዳሜና እሁድ የሳንዴይ ማርኬት በሚል የሚቀርቡ ነገሮችም አሉ። የኑሮ መረጋጋት የሚችልበት ሁኔታ እንዲኖር የሚያስችል ስራ ተሰርቷል። በገጠርና ከተማ የስራ አጥ ወጣቶችን በተለያዩ ስራ ዘርፎች በማደራጀት ተጠቃሚ እንዲሆኑ የማስቻልና በገጠር የመሬት ባለቤት እንዲሆኑ አደራጅቶ የማስፈር ስራዎች ተሰርቷል ያሉት ዋና አስተዳዳሪው በዚህም በርካታ ወጣቶች ውጤታማ የሆኑ መምጣታቸውን አብራርተዋል። ወጣቶች ስራ እድል ፈጠራ አካባቢም በጣም ብዙ መሰረት የተጣለባቸው ነገሮች አሉ። እንግዲህ ወጣቶችን የስራ እድል ፈጠራ በሁለት ከፍለን እናያለን። ገጠር ወጣት አለ፣ የከተማ ወጣት አለ። በከተሞች የሼድ የቦታ ዝግጅት፣ የመስሪያና የመሸጫ ማዘጋጀት፣ ብድር የማመቻቸት ስራዎች እየሰሩ ነው ያለው። ከሌማት ትሩፋትም ጋር ተያይዞ በእርባታው በዶሮ በመሳሰሉት እየገቡ ስራ ላይ የገቡ አካላት ራሳቸውን እየለወጡ ያሉበት ሁኔታ ነው ያለው።
በገጠርም ስንሄድ የገጠር ፓኬጆች አሉ። ድለባ የመሳሰሉት የማሳተፍ ስራ እየተሰራ ነው ያለው። ከዚህ አልፎ ደግሞ የመሬት ባለቤት ሊሆኑ የሚችሉበት ሁኔታ እንዲኖር ክፍት መሬቶች እንደዚሁ ተደራጅተው ሊያገኙ የሚችሉበት ሁኔታ እንዲኖር ተደርገው በሰብል በእርባታ በተለያዩ የግብርና ፓኬጆች ተሳትፈው ኑሯቸውን የማሻሻልና ራሳቸውን የመቻል እንቅስቃሴ የተካሄደ ያለበት ሁኔታ ነው ያለው። የሴቶች ተሳትፎና ተጠቃሚነት ከመቼውም በላይ የተረጋገጠበት ወቅት አሁን ነው ያሉት ዋና አስተዳዳሪው በሴቶች ላይ ሲደርስ የነበረው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጽዕኖ ለመቀነስ ልዩ ትኩረት ተሰጥቷል ብለዋል። ሴቶችን ተጠቃሚነት በተመለከተ የሴቶች ተጠቃሚነት በትክክልና በተገቢው ደረጃ ተግባራዊ መሆን እየቻለው አሁን ነው የሚል ሀሳብ ነው ያለው። በፖለቲካው ዘርፍ ከታች ጀምሮ እስከ ላይ ባሉ መዋቅሮች በደንብ በተገቢው መሳተፍ የሚችሉበት ሁኔታ እንዲኖር የሚያስችል ስራ ሰርቷል። የፖለቲካ ውክልናቸው በደንብ መረጋገጥ የሚችልበት ሁኔታ እንዲኖር ማስቻል፣ ሴቶች ቢያንስ ገብቶ የራሳቸውን ደረጃ ያለውን ተጽዕኖ ያሉትን ችግሮች መፍታት እንዲችሉ በተለያዩ የኃላፊነት ደረጃዎች እንዲገቡ ተደርጓል። ሰላምና ጸጥታ ከማስጠበቅ አንጻር የውስጥና የውጭ የጸጥታ ችግሮችን በመነጋገር በወንድማማችነትና በዲፕሎማሲያዊ አግባብ እየተፈታ ይገኛል ብለው አዎንታዊና ዘላቂ ሰላም ወሳኝ በመሆኑ የዞናችን የክልላችንና የሀገራችን ሰላም በአስተማማኝ ሁኔታ ለመገንባት በሚደረገው ጥረት ሁሉም የድርሻ መወጣት ያስፈልጋል ብሏል ዋና አስተዳዳሪው። ባለፉት ዓመታት በሁሉም ዘርፍ የተመዘገቡ ስኬቶችን አጠናክሮ በማስቀጠልና የዜጎችን ሁለንተናዊ ብልጽግና ለማረጋገጥ ጉዳይ የሚመለከታቸው አካላት በቁርጠኝነት ሊረባረቡ እንደሚገባ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳስበዋል። በመልካም አስተዳደርና አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን በመፍታት ቀልጣፋና ምቹ የአሰራር ስርዓት መከተል እንደሚገባ በካፋ ዞን አስተዳደር የስነ ምግባርና ጸረ ሙስና ቡድን ገለጸ። ቡድኑ በበጀት ዓመቱ የ9 ወራት አፈጻጸም ግምገማና ቀጣይ ትኩረት አቅጣጫ ላይ ባለድርሻ አካላት በተገኙበት ውይይት አካሂዷል። ተጨማሪ አለን። የካፋ ዞን የብልጽግና የኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስ እንደገለጹት ብልጽግና ፓርቲ ጠንካራና ጥራት ያለውን አፈጻጸም እውን ለማድረግ ካስቀመጣቸው አቅጣጫዎች አንዱ የብልጽግና የኢንስፔክሽን ስራ ኮሚሽን መዋቅር እስከታች በመዘርጋት ውጤታማ ስራ መስራት እንደሆነ ተናግረዋል። ፓርቲያችን ብልጽግና አገር የመምራት ኃላፊነት ከወሰደበት ጊዜ ጀምሮ ጠንካራ የፓርቲ ስርዓት ለመገንባት የሚያስችለውን ስራ በትጋት እየሰራ ይገኛል። ለረጅም ዘመናት አገራችንን ባስተዳደሩ የተለያዩ ስርዓቶች ከውጭ ሀገር እየተቀዳ የሚቀነቀነውንና ነገር ግን የሀገራችንን ከፍታ መጨመር ያልቻለው የፖለቲካ አስተሳሰብ ከመሰረቱ ሊቀይር የሚችል ከኛ ነባራዊ ሁኔታ የሚነሳ አገር በቀል በሆነ የመደመር እሳቤ በህብረ ብሔራዊነት ጠንካራ ሀገረ መንግስትና ብሔረ መንግስት ግንባታን እያሳለጠ በመደመር መንገድ ብልጽግናን እውን ለማድረግ እየተጋ ያለ ፓርቲ ነው። እሳቤው ወይም ህልሙ ረጅም ህልም መሆኑን ቀድሞ ስለተገነዘበ ይህን ከግብ ማድረስ የሚቻለው ጠንካራ የፓርቲ አሰራርና የውስጥ ፓርቲ ትግል ተቀጣጥሎ ተግባራት በዲሲፕሊን እና በፓርቲ አሰራር መመሪያዎች ተከባሪነት ሲረጋገጥ መሆኑን ተቀብሎ ራሱን በራሱ እያረመ ለመሄድ የሚያስችለውን ግልጽ አሰራር ዘርግቷል። ፓርቲያችን ጠንካራና ጥራት ያለውን አፈጻጸም እውን እያደረገ ከግቡ ለመድረስ ካስቀመጣቸው አቅጣጫዎች አንዱ የብልጽግና የኢንስፔክሽንና ስነ ምግባር ኮሚሽን መዋቅርን እስከታች በመዘርጋትና ውጤታማ በማድረግ ስኬታማ መሆን ነው። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ብልጽግና የኢንስፔክሽን ስራ ኮሚሽን ሰብሳቢ አቶ አስራት ኃይል እንደገለጹት አልፎ አልፎ የሚታዩትን የስነ ምግባርና የመልካም አስተዳደር ችግሮችን በተቀናጀና በተደራጀ መንገድ በመከታተል በስነ ምግባር የታነጸና ውጤታማ የአሰራር ስርዓት ለመዘርጋት ታስቦ የተዘጋጀ መድረክ መሆኑን ተናግረው ለዚህም ሁሉም አካላት ተባባሪ መሆን እንዳለባቸው አሳስበዋል። የካፋ ዞን አጠቃላይ በዞናችን ውስጥ ያሉት ስነ ምግባርና ጸረ ሙስና እንዲሁም የኮሚሽኑ የጋራ የሆነ ስራ ምንድን ነው፣ እንዴት ነው በጋራ የሚሄዱ የሚለውን የመግባቢያ ሰነድ እንፈራረማለን። አላማው ሲታይ የሁለቱም ተቋማት አላማ አንድ ነው። በእኛ በኩል የስነ ምግባር ኮሚሽኑ አላማው 194,000 አመራርና አባል በዞናችን አሉ። እነዚህ ዞን ውስጥ ያሉትን አመራር ስራዎችን ኦዲት ነው የምናደርገው። ኦዲት ስናደርግ የማቴሪያል አለ፣ የገንዘብ አለ፣ ሌላው የአመለካከትና የአስተሳሰብ ስራዎችን እነዚህ ሶስቱም ተልዕኮ ይዘን ነው ኦዲት የምናደርገው። በተመሳሳይ መልኩም የስነ ምግባርና በተመሳሳይ መልኩ የዞናችን ስነ ምግባር
እና ጸረ ሙስና ኮሚሽን የሚሰራበት አንድ ወጥ ስለሚሆን በዛ ላይ እንዴት አድርገን ዞናችንን ወደፊት ይዘነዳለን፣ እንደ ሀገር የተቀመጠውን ጉባኤ ያስቀመጣቸውን ስኬቶችን እንዴት አድርገን እንፈጽማለን ተብሎ የተዘጋጀ ትልቅ መድረክ። የከፋ ዞን አስተዳደር የስነ ምግባርና ጸረ ሙስና ቡድን መሪ አቶ ታደለ ተረፈ በበኩላቸው ሙስናን ከመከላከል አንጻር ዘርፈ ብዙ ተግባራት እየተከናወኑ እንደሆነ ገልጸዋል። ሙስናን የሚከላከለው አካል ትልቁ ህብረተሰብ ነው፣ ማህበረሰብ ነው፣ የመንግስት ተቋማት ናቸው። ቢቻል ግንዛቤው በጣም በተሻለ ሁኔታ ላይ የተጠናክሮ ግንዛቤ መስጠት ስራው እስከ ታችኛው ማህበረሰብ አካባቢ ሽፋን ማግኘት አለበት ወይም ተደራሽነቱ መጠናከር አለበት የሚል ነው የእቅዳችን አካል የነበረው። እንግዲህ ይሄ ስራ እየተሰራ ጎን ለጎን ከመከላከል አልፎ ብልሽቶች ይታያሉ። ከመከላከል አልፎ ብክነቶች ይታያሉ። ከመከላከል አልፎ ምዝበራዎች ይታያሉ። እነዚህ የሚታዩትን የሚከላከለው አካል ያው በመረጃና ማስረጃ እየተደገፉ የሚመጡ ጥቆማዎች አሉ። እነዚህ ጥቆማዎችን በዋነኝነት ለይተን ጣርተን በእኛም የሚጣራ አለ፣ በተለያዩ ማህበረሰብም የሚቀርቡ ጥቆማዎችም አሉ። ከዛ ጋር ተያይዞ አሁን የመንግስት ፋይናንስ ጋር የመንግስት ንብረት ጋር ተያይዞ የባከኑ ንብረቶች የሚባክኑ ገንዘቦች እንዲመለሱ ከማድረግ አንጻር የፋይናንስ ኦዲት ክፍሉ የፋይናንስ ኪዋኔ ክፍሉ በጋራ የተቀናጀ ስራ እየተሰራ ያለበት ነገር ነው ያለው። እዛ አካባቢ ያለቀላቸው ሰነዶችን እናገኛለን። ባከኑ ተመዘበሩ የሚባሉ ነገሮች ሌላው ለፍርድ ቤት ሁሉ አቅርበን ፍርድ ቤት በሚወስናቸው ውሳኔዎች ላይ የምናስመልሳቸው ሀብቶችም አሉ። ስለዚህ ከዚህ ጋር ተነስቶ እንግዲህ ዘንድሮ በ9 ወሩ ሪፖርታችን ላይ በመከላከል ወደ 1.28 ሚሊዮን የሚጠጋ ገንዘብ ያዳንበት ነገር አለ። ተመዝብሮ በኦዲትና በፍርድ ቤት ውሳኔ ያስመለስናቸው 2.2 ሚሊዮን አካባቢ የሚጠጉ ገንዘቦች አሉ። ከዛ ጋር ተያይዞ እንግዲህ የገጠር መሬት ያስመለስናቸው አሉ። በአይነት የተመለሱ እቃዎች አሉ። ሌሎችም በትግል የሚመጡ ውጤቶች ያሉበት ነገር አለ። በመድረኩ ላይ የከፋ ዞን ስነ ምግባርና ጸረ ሙስና ቡድን የ2017 በጀት ዓመት የ9 ወራት የስራ አፈጻጸም ሰነድ የቀረበ ሲሆን በቀረበው ሰነድ ላይም የመድረኩ ተካፋዮች ሀሳብ አስተያየታቸውን ሰጥተው የመድረኩ መሪዎችም ምላሻቸውን ሰጥተዋል። በመጨረሻም በከፋ ዞን ብልጽግና የኢንስፔክሽንና ስነ ምግባር ኮሚሽንና በከፋ ዞን አስተዳደር የስነ ምግባርና ጸረ ሙስና ቡድን መካከል ብልሹ አሰራርንና ሙስናን ለመታገል የተደረገ የጋራ የትብብር መግባቢያ ሰነድ ተፈራርመዋል። በመድረኩ የከፋ ዞን የብልጽግና የኢንስፔክሽን ስራ ኮሚሽን ሰብሳቢ አቶ አስራት ኃይሌ፣ የከፋ ዞን ኢንስፔክሽንና ስነ ምግባር ጽህፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስን ጨምሮ ሌሎች ከዞን ከወረዳና ከተማ አስተዳደር የሚመለከታቸው አካላት ተሳታፊ ሆነዋል። በብልጽግና ፓርቲ መሪነት የተጀመሩ ሁሉን አቀፍ ተግባራት ተጠናክረው መቀጠል እንዳለባቸው ተገለጸ። በከፋ ዞን በተመረጡ ወረዳዎችና የከተማ አስተዳደሮች የተከናወኑ የመንግስትና የፓርቲ ተግባራት ተገምግመዋል። ምረታ ብራኑ የድጋፍና ክትትል ዓላማው በዞኑ እየተከናወኑ ያሉ የፓርቲና የመንግስት ስራዎችን በጽሁፍ ደረጃ ብቻ ከመገምገም ባለፈ መሬት ላይ ያለውን ተግባር ምልከታ በማድረግ ጥንካሬና ጉድለቶችን በመለየት በጥንካሬ የተመዘገቡትን በማስቀጠል በጉድለት የታዩትን ለማረም በቀጣይነት ለመስራትና ተጨባጭ ውጤት ለማምጣት ታሳቢ ያደረገ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር የማታለም ቸኮል ተናግረዋል። በዚህም ከዞን ማዕከል ጀምሮ እስከ ቀበሌ ድረስ በመውረድ ዝርዝር ስራዎችን ማየት መቻሉ ተጠቅሷል። ከፓርቲ ስራዎች አንጻር የፓርቲ አደረጃጀቶችን መልሶ የማደራጀት፣ የአባላት መዋጮ አፈጻጸም ደረጃ፣ የአባል ምልመላና የህብረትና ቤተሰብ ውይይቶች እንዲሁም ሞዴል አደረጃጀት ለመፍጠር የተጀመሩ ስራዎች ተጠናክሮ መቀጠል አለባቸው ተብሏል። ከፓርቲ ኢኒሼቲቮች አጀንዳ አንጻር የበጋ መስኖ ስራ፣ የቡና ልማት ስራዎች፣ የሌማት ትሩፋት ስራዎች፣ የሰንበት ገበያ ተግባራት እንዲሁም በህብረተሰብ ተሳትፎ እየተሰሩ ያሉ የመሰረተ ልማት ስራዎች በጤና በትምህርትና በሌሎች ዘርፎች ተስፋ ሰጪ በመሆናቸው ተጠናክሮ መቀጠል እንዳለበት ኢንጂነር የማታለም ቸኮል በሪፖርታቸው አመላክተዋል። በቀጣይ አልፎ አልፎ ጉድለት ያለባቸው አደረጃጀቶችን ማጠናከር፣ በየደረጃው ተጀማምሮ የቆሙ መሰረተ ልማቶችን ከሚመለከታቸው አካላት ጋር መፈታት እንዳለባቸው፣ የተጀመሩ የፓርቲ ኢኒሼቲቭ ስራዎች በተጀመረው ግለት ማስቀጠል፣ ምርትና ምርታማነትን ለማሳደግ የቴክኖሎጂ አጠቃቀሞች አሁን ካለበት ደረጃ ማሳደግ እንዲሁም ከሁሉም ዘርፍ በጉድለት የታዩ ነጥቦችን የቀሪ ወራት እቅድ አካል በማድረግ በትኩረት መሰራት እንዳለበት የድጋፍና ክትትል ቡድኑ አሳስቧል።
የከፋ ዞን ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ ጽዮን ታዬ የድጋፍ ቡድኑን አመስግነው በጠንካራ ጎን የተሰጠውን በማስቀጠልና በጉድለት የተነሱትን ቀጣይ ለማስተካከል በየደረጃው ያለውን የፓርቲ አደረጃጀቶችን በመጠቀምና የመረጃ ስርዓት በተገቢው በማደራጀት ትኩረት ተሰጥቶ ይሰራል ብለዋል። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ በተደረገው ድጋፍና ክትትል የተሰጡትን ጠንካራ ጎን በማስፋት በጉድለት የተገመገሙትን ጉዳዮች በፍጥነት ለማስተካከል የሚረዳ መሆኑን ገልጸዋል። አቶ አጥናፉ አክለውም የፓርቲ አባላት ከማፍራት ውይይት ከማድረግ አኳያ አጠቃላይ በፓርቲ ስራዎችና በፓርቲ ኢኒሼቲቭ እየተሰሩ ያሉ ተግባራትን በተጀመረው ግለት ጥንካሬውን በማስቀጠል ጉድለቶችን በፍጥነት ለማረም ፓርቲ ጠንካራ ክትትልና ድጋፍ የሚያደርግ መሆኑን ተናግረዋል። የቦንጋ ዩኒቨርሲቲ በተፈጥሮ ሀብት አጠባበቅና አያያዝ ላይ ያከናወነ ያለው የልማት ተግባር ተጠናክሮ መቀጠል እንዳለበት የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ ቤንቲ ተናገሩ። ዩኒቨርሲቲው ለ2030 ከያዛቸው ግቦች በተፈጥሮ ሀብት አጠባበቅና አያያዝ በአፍሪካ ከሚገኙ ዩኒቨርሲቲዎች ግንባር ቀደም መሆን እንደሆነም ተመላክቷል። ዘገባው የባልደረባችን ታጀቶ ከበደ ነው። ምረታ ብርሃኑ ታቀርበዋለች። ዩኒቨርሲቲው ከአፍሪካ ዩኒቨርሲቲዎች ግንባር ቀደም ለመሆን ከሚያከናውናቸው የልማት ተግባራት መካከል አንዱ በተፈጥሮ ሀብት አያያዝና አጠቃቀም ዘርፍ የሚያከናውነው የእንሰትና የአትክልት ልማት ስራዎች ይጠቀሳሉ። በዩኒቨርሲቲው በተካሄደው የእንሰትና አትክልት ልማት ስራ ላይ በመገኘት ንግግር ያደረጉት የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ ቤንቲ በበኩላቸው ዩኒቨርሲቲው በማህበረሰብ አገልግሎት ዘርፍ እያከናወነ ያለው ተግባር የሚበረታታ ነው ብለዋል። የዩኒቨርሲቲ ተልዕኮ 3 መሆኑን ታውቃላችሁ። መማር ማስተማር፣ የምርምር እና ማህበረሰብ አገልግሎት። በዚህ በማህበረሰብ አገልግሎት ይሄ ዩኒቨርሲቲ ለአካባቢው ማህበረሰብ ብቻ ሳይሆን ለሀገርም እያበረከተ ያለው የተምሳሌነት ተግባር የሚደነቅ ነው። በዓለም ላይ አሳሳቢ የሆነ ያለውን የምግብ ዋስትናን ለማረጋገጥ በዩኒቨርሲቲው እየተተገበረ ያለው የልማት ስራ አንድ ምሳሌ እንደሆነም ፕሬዝዳንቱ ተናግረዋል። ዓለም ላይ መቼም ትልቁን ችግር ይዘው ያለው በምግብ ራስን ያለመቻል ነው። ኢትዮጵያም ነጻነቷን አስከበራች ሀገር ብትሆንም አሁንም የምግብ ነጻነቷን ስላላስከበረች የተሟላ አይደለም። ነጻነቷ የተሟላ አይደለም። በአንድ በኩል ብቻ የተሳካልህ በሌላ በኩል ከጎደለ ያ ጉድለት ከፍ ተደርጎ እየተወራ ማንነት ዝቅ ስለሚደረግ የተሟላ አይደለም ማለት ነው። የተሟላ ለማድረግ በዚህም በጀግንነቱም እንደገና ደግሞ በዚህ በምግብ ደግሞ ላለመለመን ጥገኛ ላለመሆን በምናደርገው ጥረት ይሄ ሌላ ትግል ነው ማለት ነው። ይሄ አይ ቲንክ የዚህ ዘመን ትውልድ አንዱ ሊያሳካው የሚገባው የትግል ሜዳ ይሄኛው በምግብ ራስን መቻል ነው። እስከ መቼ ነው የምንለምነው? ራሽያና ዩክሬን በተዋጉ መጠን ስንዴ ቁጥር ቀንሶ አሁን ሀገራችንም እንግዲህ እየተሳካላት ነውና እንጂ ለምንድን ነው ራሳችን የማንችለው የሚለው ነገር እናንተ የምታደርጉት እንቅስቃሴ በተግባር ላይ የተመሰረተ ስራ ምሳሌ ይሆናል ማለት። ዩኒቨርሲቲው ከያዛቸው ግቦች መካከል አንዱ የተፈጥሮ ሀብት አያያዝና አጠቃቀም ልማት ስራ አንዱ መሆኑን የተናገሩት የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በእስካሁን በተከናወኑ ልማት ስራዎች አበረታች ውጤት መመዝገብ መቻሉን ተናግረዋል። የቦንጋ ዩኒቨርሲቲ በ2030 እንደ አውሮፓውያን አቆጣጠር በተፈጥሮ ሀብት አያያዝና አጠቃቀም አፍሪካ ላይ ከሚገኙት ዩኒቨርሲቲዎች ግንባር ቀደም ለመሆን ራዕይ ሰንቆ እየሰራ ያለ ተቋም ነው። በዚህም የተነሳ አንዳንድ የምታዩ ስራዎችን በመስራት በሀገራችን ጠቅላይ ሚኒስትር እውቅና የተሰጠው በቀድሞ ትምህርት ሚኒስትር ክብርት ፕሮፌሰር ሂሩት እውቅና የተሰጠው ከዚህም አልፎ በአፍሪካና በዓለም አቀፍ መድረኮች ሀገራችንን ያኮራ ስራ የሰራና በዚህም ሽልማት የተጎናጸፈ ዩኒቨርሲቲ ውስጥ በመገኘታቸው ደስ እያለኝ ዛሬ የምናደርገው የእንሰት ተከላና የአትክልትና ፍራፍሬ ተከላ ስለምናደርግ ይህንን ስገልጽ እጅግ በጣም ደስታ ይሰማኛል። የምግብ ዋስትናን ለማረጋገጥ በተደረገው ጥረት የታዩ ውጤቶች መኖራቸውንም ፕሬዝዳንቱ አክለዋል። የምግብ ዋስትናን ማረጋገጥ የሀገሬ የኢትዮጵያ ትልቁ አጀንዳ መሆኑን በመረዳታችን የቦንጋ ዩኒቨርሲቲ ካውንስልና ሴኔት ተቀምጦ አንደኛ ሌትስ ፊድ አፍሪካ የሚል ማዕከል እንዳቋቋመ በዚህ አጋጣሚ ለተከበራችሁ ለእናንተ መግለጽ ፈልጋለሁ። ሌላው ኢንስቲትዩትስ ኦፍ ፍሩትስ ኤንድ ቬጂቴብልስ ዛሬ በፕራክቲካሊ ሄደን የምንሰራውን በመዋቅር ሌብል
ቀርጾ በሲቪል ሰርቪስ አስፈቅዶ ስራ ውስጥ የገባ ዩኒቨርሲቲ መሆኑን በዚህ አጋጣሚ ቲፕ ላደርግ እፈልጋለሁ። ሰንተር ፎር ባዮዳይቨርሲቲ እኛ ጋር እንዳለ ልገልጽላችሁ እፈልጋለሁ። ከዚያም ባለፈ ኢንስቲትዩት ኦፍ ፉድ ሴኩሪቲ እኛ ጋር እንዳለ ይህን ለመግለጽ እፈልጋለሁ። እጃችን አፈር ነክቶ ለተማሪዎቻችን ምሳሌ ሆነን ለአካባቢያችን ገበሬዎችን ምሳሌ ሆነን እንስራ ብለን በቆረጥነው ልክ ይህንን ሰርተን እግዚአብሔርም ረድቶን ብዙ ውጤቶችን አግኝተናል። የወንጀል ተግባርን በመከላከል የአካባቢ ሰላም በማረጋገጥ ሂደት ውስጥ የሚሊሻ አካላት ድርሻ ጉልህ መሆኑን በከፋ ዞን ዴቻ ወረዳ ሰላም ጸጥታና ሚሊሻ ጽሕፈት ቤት ገለጸ። ጽሕፈት ቤቱ ያሰለጠናቸውን 148 ሚሊሻዎችን አስመርቋል። ጽዮን ታደለ ተጨማሪ አላት። በምረቃ መርሃ ግብሩ ተገኝተው የመክፈቻ ንግግር ያደረጉት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ የሚሊሻ አባላት ለልማትና ዘላቂ ሰላም ለማስፈን ሚናቸው የጎላ መሆኑን ገልጸዋል። በዋናነት የእናንተ ስልጠና መሰረት የሚያደርገው ታች ያለውን የእኛን ማህበረሰብ አገልግሎት በተገቢነት ፍትሃዊ ሳይጓደል ለማገልገል እንደመሆኑ መጠን በተለይ በህገወጥ ንግድ ዝውውር ላይ እንደ ወረዳችን በጣም የምንቸገረው ከማንነታችን ጋር በተገናኘው የቡና ህገወጥ የቡና ዝውውር ጋር ተያይዞ ሰፊ ስራዎችን በወረዳችን የሰራን እንኳን ቢሆንም በተቀመጠውም አቅጣጫ ማህበረሰባችንን በማስተማር ቡናን በህገወጥ መንገድ ማዛወር አይገባም የሚለውን ነገር አካባቢ ለማስተማር የሄድንበትን ርቀት በአንዳንድ ህገወጥ አዘዋዋሪዎች መካከል ግንዛቤ ባለመኖሩ ቅድም የተገለጸውን ከ6000 በላይ ኪሎግራም ቡና በአግባቡ ወቅቱን ጠብቆ ባለመሸጥ ውርስ እንዲሆን ሆኗል። ስለዚህ ውርስ መቀበል ወይም ኤግዚቢት መያዝ የኛ ተልዕኮ እንኳን ባይሆንም የግድ ማስተማር ስላለበት ያለ አግባብ ይዘው የሚንቀሳቀሱ አካላትን አሁንም የማስተማሩ ስራ የሚቀጥል እንደሆነ የሚሆን ሲሆን በተለይ ዛሬ ሰልጥናችሁ የወጣችሁት የኛ ሰልጣኝ ሚሊሻዎች በአካባቢያችን ከፍተኛ የሆነ የቡና ሽፋን እንዳለ ታውቃላችሁ። ቡናን ያለ አግባብ ይዞ መንቀሳቀስ እንደማይቻል በዚህ አጋጣሚ ጥሬን አስተላልፋለሁ። ዋና አስተዳዳሪው አክለውም ተመራቂ የሚሊሻ አባላት በስነ ምግባር ታንጸው በታማኝነት በማገልገል ለህብረተሰቡ ዘላቂ ሰላም ማረጋገጥ እንደሚገባ አስገንዝበዋል። ተገቢነት ያላቸው መረጃ በተገቢነት ለሚመለከተው ክፍል መረጃ መስጠት ያስፈልጋል ማለት ነው። መረጃ ለአንድ ሀገር ለአካባቢ ወሳኝ ነው። የትኛው ቦታ ላይ ቅድም የሚነሱ ጉዳዮችን በተለይ ለፖሊስ አካላት መረጃ በመስጠት ወንጀልን በጋራ የመከላከሉ ኃላፊነት እናንተው ጋር ያለው። ይሄ ሲባል እዚህ የመጣው ሰለጠነው ሚሊሻ መደበኛ ስራውን በተገቢው በመስራት ለሌሎች አርአያ በመሆን እንጂ ከመደበኛው ስራ በመነጠል ከእርሻው በመለየት በዚህ ስራ ብቻ ጥገኛ ሆኖ መኖርን መሰረት ያደረጉ እንቅስቃሴዎች ሊኖሩ አይገባም። ቢያንስ ዛሬ ላይ 148 ሚሊሻዎችን አስመርቀን ወደ ማህበረሰባችን ስንልክ ይህ የተመረቀው ሚሊሻ በየትኛውም አግባብ በስራው ሞዴል መሆን አለበት። የዴቻ ወረዳ ሰላም ጸጥታና ሚሊሻ ጽሕፈት ቤት ኃላፊ አቶ አሻግሬ አላለው በበኩላቸው የሚሊሻ አባላትን ማሰልጠን አስፈላጊነቱ በወረዳው ወንጀሎች እንዳይከሰቱ ሕግ የማስከበርና ከጸጥታ አካላት ጋር በመናበብ ለህብረተሰቡ ግንዛቤ እንዲሰጡ ማስቻል መሆኑን ገልጸዋል። ስነ ስርዓት ሲናደርግ እንደ አካባቢያችን ተጨባጭ ሁኔታ በጣም በሰፊ ሁኔታ የሚታዩ ወንጀሎችን ታሳቢ በማድረግ ከ21 ቀበሌ ወደ 148 ሚሊሻ አባላትን በየ4 ክላስተሩ ስልጠና ለ5 ተከታታይ ቀን እየሰጠን ቆይተን ዛሬ ልናስመርቃቸው በቅተናል። አቶ አሻግሬ አክለውም የሚሊሻ አባላት ከፖሊስ ጽሕፈት ቤት እንዲሁም ከሰላም ጸጥታና ሚሊሻ ጽሕፈት ቤት ጋር ተናበው ወንጀሎች እንዳይከሰቱ ቅድመ መከላከልን ትኩረት አድርገው መስራት አለባቸው ብለዋል። ቀበሌ ላይ ያለውን ጸጥታ የማስከበር
እዛ አካባቢ ላይ ያለውን የሰውን ደህንነት የሰው ህይወት እንዳይጠፋ ቅድሚያ እነሱ ናቸው ብዙ መስዋዕትነት እየከፈሉ የሚቆዩትና እነሱ ታች እየሰሩ ባሉበት ወይ ይዘው ቀበሌ ማረፊያ ካስገቡ በኋላ ነው ብዙን ጊዜ ፖሊስ የሚደርሰውና ለነሱ የተሰጠ ሚና ቀላል ነው የሚባል አይደለም። ምክንያቱም እነሱ ታች ወርዶ የሚገናኙት ታች ካለው ከልማት ቡድን ጋር ታች ካለው ማህበረሰብ ጋር በጣም ጥብቅ የሆነ ግንኙነት ስላላቸው እዛ ማን ወንጀል እንደሚፈጽም ማን ጨዋ እንደሆነ ማን ጤናማ እንደሆነ ለይቶ የሚያውቁት እነሱ ናቸውና በዚሁ ልክ እነሱ ይሄን ስልጠና ወስዶ ታች ሲወርዱ ለፖሊስ አጋዥ ኃይል ናቸው፣ ለወረዳችንም አጋዥ ኃይል ናቸው በሚለው ነው እኛ ያሰለጠናቸውና ከፍተኛ የሆነ ሚና ነው ያላቸው። ብዙ ያው እንደ ወረዳችን ብዙ ሰፊ የሆኑ የጸጥታ ችግሮች አሉ። እነዚህን ሰፈራ አካባቢ ላይ የሚታዩ ሰፋ ያሉ የጸጥታ ችግሮች አሉ። ያም በፖሊስና አንዳንድ ክልሉና ዞኑ በሚያደርገው መልካም ትብብር የምናስጠብቀው የዞን ፖሊስና የልዩ ኃይል አባላት አንዳንድ ድጋፍ ይሰጠናል። ግን የበለጠ ለኛ ድጋፍ እየሰጠ ያለው ማን ነው? ታች ያለው የሚሊሻ መዋቅር ነው። ይህንን ታሳቢ አድርገን ነው ያነጋገርናቸው። የሚሊሻ አባላት በበኩላቸው በመመረቃቸው መደሰታቸውን ገልጸው ከስልጠናው ያገኙትን እውቀት በአካባቢያቸው የሚታዩትን የጸጥታ ችግር ለመቅረፍ ህብረተሰቡን በማሳተፍ እንደሚያገለግሉ ገልጸዋል። የተማርነው ትምህርት የሰለጠነው ስልጠና እንደም ከገንዘብ ከየትኛው ነገር በጣም አእምሮ በጣም የተቀበለበት ትምህርት ነው የወሰድኩት። እንደ በራሴ በኩል ምንድነው አንደኛ የአካል ስፖርት ወስጃለሁ፣ ሁለት ፖለቲካ ወስጃለሁ፣ የራሴ የግል አኗኗሪ እንዴት እንደምኖር እንደገና ህዝብና መንግስትን እንዴት እንደሚጠቅመኝ በጣም የሚያስደስት ነገር ስለሆነ አሁን ለቀጣይ አሁን ለህብረተሰብ ብዙ ስራ እንደም እኔ የቀድሞ ሚሊሻ ነኝ። ብዙ አመት ምርጥ አገልግሎት ሰጥቻለሁ። ቋሚ መጠቅም ሰው ነኝ። አሁንም ሂጄ ለህብረተሰብ ወንጀል እና ጸጥታን በደንብ ለመከታተል ብቃት አለኝ። በሳይለም ወረዳ የፍትህ ስርዓቱን ቀልጣፋና ተደራሽ ማድረግ በሚቻልባቸው ጉዳዮች ዙሪያ ከፍትህ ዘርፍ ባለድርሻ አካላት ጋር ምክክር መደረጉን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የፍትህ ተቋማትን ማጠናከርና የፍርድ ቤት አገልግሎቶችን ማሻሻል በህዝቡ ዘንድ ተቀባይነት ያለው የፍትህ ስርዓት ለመዘርጋት ሚናው ከፍተኛ መሆኑን በዚሁ ጊዜ ተገልጿል። ብሩክታይት ብርሃኑ የወረዳ ፍርድ ቤት ፕሬዝዳንት አቶ ጌታቸው አቤቶ በዚሁ መድረክ እንደገለጹት በተቋማት ቅንጅታዊ አሰራር መዘርጋት የህግ የበላይነት እንዲረጋገጥና የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ወሳኝ ነው ብለዋል። አቶ ጌታቸው አክለውም ፍርድ ቤቶችና የፍትህ ተቋማት በጋራ የመሆን ጠቀሜታ ችግሮችን ለመለየትና የመፍትሄ አቅጣጫዎችን በጋራ ከማስቀመጥ ባሻገር ከፍትህ ተጠያቂው ህብረተሰብ ጋር እንዲጣጣም ጉልህ ድርሻ እንዳለው ገልጸዋል። የሳይለም ወረዳ ምክር ቤት ዋና አፈ ጉባኤ አቶ ግርማ ከበደ እንደገለጹት በተቋማቱ እስካሁን የተሰሩ ጠንካራ ስራዎችን በማስቀጠልና በክፍተቶቹ ላይ ተገቢውን ማሻሻያ በማድረግ በህዝቡ ዘንድ ተቀባይነትና ታማኒነት ከመፍጠር በተጨማሪ የተገልጋዩን እርካታ ማሳደግ ይገባል ብለዋል። ህብረተሰቡ በማህበራዊና ኢኮኖሚያዊ መሰረቶች በሚደረጉ እንቅስቃሴዎች በመንግስት ላይ ይበልጥ አመኔታ እንዲኖረውና የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዳይጣሱ የባለድርሻ አካላቱ ቅንጅታዊ አሰራር ተጠናክሮ መቀጠል እንደሚገባ አቶ ግርማ አክለዋል። የፍትህ ተቋማትን በማጠናከርና የፍርድ ቤት አገልግሎቶችን ማሻሻል በህዝቡ ዘንድ ተቀባይነት ያለውን የፍትህ ስርዓት ለመዘርጋት ያለው ሚና ከፍተኛ በመሆኑ እንዲህ አይነቱ የግንኙነት መድረክ ተጠናክሮ እንዲቀጥል ከተሳታፊዎች መካከል ወይዘሮ አሸርቃ ሁሴን እና አቶ አባተ ማሞ ተናግረዋል። በወረዳው የህግ የበላይነት እንዲረጋገጥና ሰብአዊ መብቶች እንዲከበሩ የፖሊስ የፍርድ ቤትና የፍትህ ተቋማት ሚና የጎላ መሆኑን የጠቀሱት ፕሬዝዳንቱ በአገልግሎት አሰጣጥ ወቅት የተገኙ ውጤቶችን አጠናክሮ በማስቀጠልና ተግዳሮቶችን በመለየት ትኩረት በሚሹ ጉዳዮች ዙሪያ በወረዳ ከሚገኙ ቀበሌያት ከተውጣጡ ባለድርሻ አካላት ጋር የጠበቀ ውይይት እንዲደረግ የጋራ መግባባት ላይ ተደርሷል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።